ውድና የተከበራችሁ የወግደይ ከተማ ሆስፒታልና ጤና ጣቢያው አካባቢ የሚገነባው የመስጂድ ቁባ ግሩፕ አባላቶች እጅግ አዛኝና ሩህሩህ በሆነው አላህ ሱብሓነሁ ወተዓላ ስም አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ያው እንግዲህ ጥያቄ ላነሳችሁ ያው የመስጂድ ቁባ ግንባታ ምን ደረጃ ላይ ነው ያለው እያላችሁ ለጠየቃችሁን እህት ወንድሞቻችን ያው መስጂዳችን እንግዲህ ያው በተወሰነ መንገድ ብዙ እንቅስቃሴዎችን አድርጎ ያው ሁሉም ነገር ዙሪያውን ያው በብሎኬት ወደ ማጠናቀቁ ደረጃ ላይ ደርሷል። እንግዲህ ኢንሻአላህ ያው አላህ ያገራልን ያክል እንግዲህ ያው እየታገልን ያለው እንግዲህ አላህ መጨረሻውን የሚያሳምርልን። ያው በዚህ መንገድ የቀረው ግማሽ ክፍል ያው በዚህ መንገድ በዚህ ሰሞን በከፍተኛ ፍጥነትና ርብርብ በዚህ መንገድ ያው የብሎኬት ስራዎች ከዚህ ከቀድሞ በዚህ መልክ ከተሰራው ጋር አብሮ እኩል ለመሆን እየገሰገሰ ነው ማለት ነው የሚገኘው። እንግዲህ ኢንሻአላህ ያው በአላህ ፍቃድ እንግዲህ ያው በዚህ ሰሞን የተወሰነ ደረጃ ላይ እንደርሳለን ብለን እናስባለን። ስለዚህ ይሄ ያው በፊት ከዚህ ቀደም ያው እንዳያችሁት አስረድተናል፣ ለግሩፓችንም ለቀናል ማለት ነው። በዚህ መንገድ ያው ተጠናቆ ያው ከላይ ያው የቢም ስራዎች ናቸው የሚሰሩትና የሚቀሩትና እሱን የመሰብሰብ ስራ ለመስራት ያው የዚህኛው ቀሪው ክፍል መሰራት ስለነበረበት አብሮ እኩል ለማድረግ ጥረት እየተደረገ ነው ማለት ነው ያለው። ስለዚህ መስጂዳችን ያው አላህ ያገራልን ያክል ያው በተጠበቀው ልክ ባይሆንም ያሉት የፋይናንስ ጉዳዮች ያው እንደምታውቁት የጦርነቱ፣ የኑሮ ውድነቱ፣ የዋጋ ንህረት በጣም ከባድ ቢሆንም ያንን ሁሉ ተቋቁመን እንግዲህ ያው የመስጂድ ቁባ ጀማዓዎች አህለ ኸይር ሱመያዎች በጣም ጠንካራ በመሆናቸው እንጂ በጣም ከባድ ነው። በእጥፍ በላይ ነው እያንዳንዱ አሸዋ፣ ሲሚንቶ፣ ብረት ብዙ ነገሮች እንትን እያሉ ያሉትና ያንን ተቋቁመን እንግዲህ በአላህ ፍቃድ እዚህ ደረጃ ላይ ለማድረስ ጥረት አድርገናል ማለት ነው። ያው ይሄ የምታዩት ያው ጊዜያዊ ጣራ ነው። ጀማዓችንን እንዳይበተን ያው ዝናቡም ፀሐዩም ብርዱም ስላለ በዚህ በጊዜያዊ ጣራ መልክ ዝቅ አድርገን ሰርተን ነው ጀማዓችን ያው ኢባዳ እያደረገ የሚገኘውና ኢንሻአላህ ያው እንግዲህ ከዚህ በኋላ ያው በርካታ ስራዎች የሚቀሩ ቢሆንም እንግዲህ የመጨረሻውን ቢም የማድረግ ስራ ያው የቅድመ ዝግጅት ስራ እየሰራን ነው የምንገኘው። እንግዲህ ኢንሻአላህ ያው በአላህ ፍቃድ አሁንም የዚህን እድል ያላገኛችሁ እህት ወንድሞቻችን አህለል ኸይሮች ያው አሁንም በጣም ብዙ ነገሮች ስለሚያስፈልጉ በዚህ ኸይር ስራ ላይ እንዲታግዙና እንዲተባበሩ ነው ያው በአላህ ስም የምንጠይቃችሁና ያው ቀናቶቹም እንግዲህ በጣም ጥሩ የሚባሉ አሰርቱ የዙል ሒጃ ቀናቶች ናቸው። ኢንሻአላህ በእነዚህ እለቶች ደግሞ የሚደረግ ዱዓ፣ የሚደረጉ ኢባዳዎች ሁሉ ነገር አላህ ዘንድ በጣም ተቀባይነት ያላቸው ስለሆኑ በዚህ ኸይር ስራ ላይ በእነዚህ ቀናቶች ንያ እንድናደርግና የተለያዩ ዱዓዎችን ለግላችንም እንዲሁም ደግሞ መስጂዳችን ተጠናቆ እንዲህ ዝግጁ እንዲሆን ጥረት እንዲታደርጉ ነው የምናሳስበው። ያው ይሄም ባለፈው እንዳልኳችሁ ያው የሚናረው ቦታ ያው ኮሎኖቹ በዚህ መንገድ ነው የሚገኙት። እንግዲህ ኢንሻአላህ ይሄም ከ12 እስከ 16 ሜትር ስለሆነ ያው ብዙ ወጪ የሚፈጅ የግንባታ አይነት ነው ማለት ነው ኢንሻአላህ። ስለዚህ ሁሉን ነገር ያው በጣም ደስተኞች ነን። እናንተም ደስተኛ እንድትሆኑ የለፋችሁበት የደከማችሁበት እንዲሁም ደግሞ ብዙ ገንዘብን እያደረጋችሁበት ነውና ያው ለእናንተ እንዲታዩት በማሰብ ያው የመስጂዳችንን እንቅስቃሴና ገጽታ ይሄንን ነው የሚመስለው እና እንጠናከር እህት ወንድሞቻችን፣ አትጥፉ፣ አንቀዛቀዝ ለማለት ነው። እንግዲህ አላህ መቼም ያው በተደጋጋሚ ያው ሁሉም ነገር ለኛ በቀላሉ የምንከውናቸው ነገሮች አላህ ዘንድ በጣም ዋጋ ስላላቸው እነዚህን ቀናቶችም ታሳቢ አድርገን ንያ እንድናደርግ እንዲሁም ደግሞ ንያም ያደረግን
እህት ወንድሞቻችን ንያችንን ገቢ እንድናደርግ ለማሳሰብ ነው። ያው እንግዲህ ግንባታችን ይህን ይመስላል። እናንተንም ጀዛችሁን አላህ ይክፈላችሁ። እነዚህ የምታዩቸው የላኛውን ቢም ወይም ደግሞ የመጨረሻውን ለመሰብሰብ እየተቆራረጡ ያሉ ብረቶች ናቸው። በዚህ መንገድ ነው እንግዲህ እንትን እያልን ያለ ነው። እናንተንም ጀዛችሁን አላህ ይክፈላችሁ፣ በያላችሁበት አላህ ይጠብቃችሁ እያልኩኝ የመስጂድ ቁባ የግንባታ እንቅስቃሴ እንግዲህ በከፊል ያው ሙሉም ባይሆን በከፊል በተወሰነ መንገድ ይሄንን ይመስላል። እንግዲህ ያው በጣም ደስ እንደሚላችሁ ያው ተስፋ አድርጋለሁ ማለት ነው። ያው አንድ በመንግስት